ጉዴ እሺ ሂሩቴ ደህና አደርክ ቁርስ ደርሷል ቁጭ በል በስ እንደምታየው በጠዋት አረተኝ ሂሩቴ ገደለው ብለሽ በልሱን ተውና ቁርስ ነው ተስቋይ እንዴት እንደሚሆን ምንድነው እሱን ተውና ቁርስ ብላ አመድ በዱቄት ይስቃል እኮ ነው ነገር አይ በስዬ እንግዲህ ቁርስ ቀርቧል አይደል ድፍታ አራቶና እሱ ብላ እሺ እሺ ሂሩቴ እሺ አረቦኛል ሂሩቴ ቶሎ በይና ያቀረብኩ እኮ ሂሩቴ ወይ ምንድነው ሳህን ነው የፕላስቲክ ሳህን ሌሎቹንም ማድሜ ላንተና ለሄኖክ ሰብራችሁ ጨረሳችሁት ከዚህ በኋላ የምትበሉት በሱ ነው ማ አንተ ነው አረ ነው በዚህ አልበላም ለምን ማትበላ ነው ሳህን ነው እንዴ ከመግቡ ነው ከሳህኑ ነው አንተ ጉዳይክ ማቅረቢያውም እኮ ወሳኝነት አለው ምግቡ ብቻ ነው እንዴ ቁም ነገሩ ቆይ አንቺ ገና አዲስ ገና ከፋብሪካ የወጣ እንኳን ቢሆን በፖፖ ትበያለሽ አሁን ይሄ ፖፖ ነው በይው እንዴ በፕላስቲክ አንቺ ምን ነው ስንት የሚያምር ሳህን አለ አይደል ይሄው በጣም የምወደው እንዴት ተተበስይ በዚህማ በፍጹም አልሰጥም በዚህ በሚያምር ሳህን ልብላ በስዬ ማልሰጥ ለምን እንደሆነ ታውቃለህ ይሄ የሚያምር ሳህን አንተ እጅ ላይ ከገባ ወደሚያምር የተሰበረ ሳህን ይቀየራል ስለዚህ አልሰጥም በዚህ እንኳን አንተ ነው ራስ ያልበላ በጣም ነው የምታሳዝኝ አንቺ እቃ የምትገዢው ልትጠቀሚበት አይደል ነው እንደ ጌጥ ልታስቀምጪው ልትጠቀሚበት አረ ተይ ልብላበት ሂሩቴ አሁን ከዚህ ሳህንና ከኔ ማን ይበልጣል እንዴ እያሰብሽበት ነው እንዴ አትቸገሪ እንዴ አነጻጸርሽኝ እኮ አይደለም ተይው እዚህ ቤት ከሳህን ያነሰ ዋጋ እንዳለኝ አላውቅም ነበር በስ የኔ ደስ ማለት ፈልጌ አይደለም ይሰበርብሃል ህፃን ነኝ እንዴ ዝም በየቃም ሰብረው በስ አንድ ይቀረኝ እኮ ይሄ ነው በውድ ዋጋ ነው የገዛሁት እያየሁት አለቀ እቀፊው እንቅፍ አድርገሽ ለምን አትኖሪ ከበለጠብሽ እንዴ እኔ በዚህ ወይ በስ አሁን ገለታ በዚህ ስበላ ባይ ሰው ያረጋኛል በቃ ተው ገና በወርቅ ሳህን እበላለሁ ብዬ መመይ ሰውዬ በፕላስቲክ በስንቱ ይኸው ይሄ ሳህን ይሰበርና እኔ እናንተ የመጨረሻችን ነው እኔ ሰብረዋል ሂሩቴ እመኝኝ እንጂ እንዴ ለዚህ እንኳን እመኝኝ ይኸው ሰጥሃል በዚህ ደግሞ አይነሱም እንዴ ሄኒ የኔ ሂሩቴ ተቀሰቅሽዋለሽ እኮ በሁለት እጅ ያዘው በስንቱ ይኸውና እንዴ ይሻለው እኮ ምን ይሆናል እመኝኝ ይኸው ነገር ያለው ዲህ አረ ሂጂ የኔ እመኝኝ ሄኒ እናንተ ልጆች መልካምም መጥፎም ዜና አለ መጥፎ ዜና ያው ሳህኑ እንደፈራሹ ዱቄት ሆኗል ግን መልካሙ ዜና ሳህኑ የወደቀበት ወላል ምንም አልሆነም ጭረት እንኳን የለው ደስ ለይሽ ይገባል ተይ እንደሱ አትበይ ደስ ለይሽ ነው የሚገባው እቀፊ ይልቅ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ እርካታ፣ ብርታት፣ ንቃት ለሁሉም የሚስማማ ምንም አይነት አርቲፊሻል ቅመም ያልገባበት ሙሉ በሙሉ ከዕፅዋት ውህድ የተቀመመ ምርጥ የለስላሳ መጠጥ
ጉዶን ኩል ምን ነው ዛሬ ከባድ ቀጠሮ ነበርኝ እሺ ግን ምን ማድረግ እንዳለብኝ አላውቅም በጣም ፈርቻለሁ እና ምን ያስፈራል ቀጠሮ ከነብር ጋር ነው እንዴ ነብርማ ቢሆን ጥሩ ነበር ነብርማ ቢሆን ምንድነው ታዲያ ነብርን በጡጫ እለው የነበረ አንበሳን በጡጫ እለው የነበረ ምን ነው ካንቺ ሲደርስ ልቤ ደነበረ አለሞክሼ ቀጠሮ ከሴት ጋር ነው ማለት ነው ከሴት ጋር ቢሉ ከሴት ጋር ነው ያው ሞክሼ ከዘፈነላት ሴት ጋር ነው እሺ ያው እኔ እንደምታውቀኝ የወንዶች ቁና ነኝ ማንንም አልፈራ በቃ እሷ ጋር ስደርስ እደናበራለሁ እማደርገውን አላውቅም ለረጅም ጊዜ ለሷ ያለኝን ስሜት ለመናገር ስፈራ ስቸር ቆይቻለሁ ዛሬ ግን ቁርጡ ቀን ደርሷል ዛሬ ቀጠሮዬ ከሷ ጋር ነው በልቤ ለሷ ያለኝን ከውቅያኖስ የጠለቀ ከተራራ የገዘፈ ፍቅሬን ልነግራት ወስኛለሁ ይሄን ያህል ወደሃታል ማለት ነው አዎ ወሴ የልቤን አዳራሽ ተቆጣጣሪ ልብህ ውስጥም አዳራሽ አለ ማለት ነው ለመጋዘን ታከራየዋለህ ተቀልዳለህ በሴ እኔ ጨንቆኛል ቆይ ሙሉስ ሙሉ ናታ ጓደኛ ከሷ ጋር እኮ ከተጠላን ቆየን እቺ ሙሉ ሳትሆን ሙሉ መቤት ነች ሙሉ ፕላስ እቺም ስሟ ሙሉ ነው አዎ ምን ነው እንዴ አንተ ሙሉ ቀን ስለሆንክ ከሙሉ አትወጣም እንዴ ሙሉ መቤት እንግዲህ ወደፊት ደግሞ ሙሉ ወርቅ ሙሉ ሸዋ ሙሉ ጎጃም ሙሉ ያልክ ልትቀጥል ነው ዞር በልና እንጂ እና ምን አርግ ነው የምትለኝ እኔማ ያንተን ቁርጥ ቀን እንዴት እንደተወጣው እንድትነግረኝ ነበር ያው ልምድ ልውውጥ ይሆነናል ብዬ የምን ቁርጥ ቀን ነው እንዴ አንተ ሂሩቴ የልብህን አዳራሽ እንደተቆጣጠረች የነገርክበት ቀን ነው ያቺ ቀን ፍቅሬን የገለጽኩባት ቀን ያቺ ቁርጥ ቀን ሙሌ በትዝታ ወደ ኋላ ልትመልሰኝ ነው ሂድ ቶሎ ትመለሳለህ ሂድ አይ ሙሌ ያው ማንም እንደሚያውቀው እኔ አማላይ ወንድ ነኝ አቦ ሸማኔ የሚለውን ዘፈን ታውቀዋለህ እንዴት እሱ ይጠፋኛል ለዱር አራዊት ከተዘፈኑ ዘፈኖች ምርጡ እኮ እሱ ነው የምን አራዊት ነው የምታወራው ለሰው ነው እንጂ የተዘፈነው ያውም ለኔ እንዴ ልጁ የወይን አረግ ተቀበላ አቦ ሸማኔ በላንተ ልጁ የወይን አረግ አቦ ሸማኔ ጠይም አሳ መሳይ አቦ ሸማኔ እኔ እናቱን ብሆን አቦ ሸማኔ ለሰው ማላሳይ አቦ ሸማኔ ተባለልኝ ሸማኔ ነበርኩ አባቴ ማነው አቦ ሸማኔ ነበርኩ እና ታዲያ ብዙ እንሰቶች ማለቴ እንስቶች አቦ ሸማኔ ነበር የሚሉኝ በቃ መግቢያ መውጫ ነበር የሚያሳጡኝ ከብዙ እንስቶች መሃል አንዷ ሂሩት ምንተስኖት ትባል ነበር ከብዙ ትግል ስቃይ በኋላ በእጁ አስገባች ያንተን ቃል ልዋስና የልቧን አዳራሽ ተቆጣጠርኩባት አሁንም ከቤታቸው ተከራይቼ ስኖር እቺ ሂሩት ምልህ ልጅ ቅቤዋን እየተለጠፈች ፀሐይ ስትሞቅ ቅቤዋ እንዲህ እየወረደ በሶፍትን ዲስጠርግ ዞር ብዬ ሳያት ያው የቅቤ ምችም ክፉ ነው ጠብሶ ጣለኝ ወደድኳት እላለሁ በመጨረሻም ኢሃቦ ሸማኔ ፍቅሩን የሚገልጽበት ቁርጥ ቀን ደረሰ ሙሌ እውነቴን ነው አሁን የምነግርህን ነገር ያለ ምንም ማወላወል ከተገበርከው ሙሉ ሸዋ ማናት
ሙሉ መቤት እጅ ትገባለች በደንብ አዳምጠኝ ካፌ ነበር የቀጠረው እሷም ዘነጥ ብላ እኔም ዘነጥ ብዬ ነበር አካሄዴ ራሱ ልክ እንዳቦሸማነ ነው ሳብ ካፌ ውስጥ ያለው ሁሉ ዞር እያለ ያያል ሄድኩና አጠገቧ ቁጭ ከዛ ማውራት ጀመረን እያሳኳት እያጫወትኳት ወደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን ወዲያው እጇን ቀጨም አረኩና አድርጌ መለስኩላት ከዛ እሷም የፍቅር ፍላጎት እንደነበራት ስሜቷን ገለጸችልኝ እንደዛ እያለ ፍቅራችን ጀመረ እልሃለሁ ሙሌ ሄይ እንዴ በሐሳብ ጭልጥ አድርገው ወሰድከኝ ይኸውልህ እኔ ያደረኩትን እያንዳንዷን ነገር ተከትለ ካደረክ በቀላሉ በእጅ ታስገባታለህ እኔ እንደዛ ማድረግ አልችልም ፀጉሯን መያዝ ፊቷን መዳሰስ እጇን መሳም አልችልም ለምን እንኳን እንደዛ ላደርግ አጠገቧ ስደርስ ድንብርብሬ ነው የሚጠፋው እያልኩ መጣመጣ ተነስ ምንድነው እንዲመልመጥመጥ አንተ ወንድ አይደለ እንዴ ቆፍጣን በል እንጂ አቦሸማኔ ጋር ሆነ እንደሚዳቆ ትልፈሰፈሳለህ እንዴ አንተ አቦሸማኔ ነህ እሺ አንተ አቦሸማኔ ነህ ልክ አንተ ማን ነህ ሙሉቀን አቦሸማኔ በል አቦሸማኔ ነኝ አንተ ማን ነህ ሙሉቀን ወይ አቦሸማኔ ሂድ አቦሸማኔ በቃ እንዳልኩህ አቦሸማኔ መጣመጥብኛል እንዴ Wave Beats Music. አካሄዴ ራሱ ልክ እንዳቦሸማኔ ሳብ
አሃ አቦ ሸማኔው እንዴት ነው ቁርጥ ቀን ተሳካ? አልተሳካም። አልተሳካም። እንዴት? ቆይ ግን እንደነገርኩ ነው ያደረከው? የነገርከኝን ሁሉ ለማድረግ ሞከርኩ፣ ግን እንዳሰብኩት ቀላል አልነበረም። ቆይ እስቲ የተፈጠረውን በዝርዝር ንገረኝ። እንዴት ነው የሆነው? መጀመሪያ ላይ በጭንቀት ለሞት ነበር። ወደፊቷ የመጣ የፀጉር ዘለላ ወደኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን እና ጠጉሯ ወደኋላ ተያይዟል። ምኗን ነው የሚይዛት? በቃ ዝም ብዬ ፊቷን ልዳብሳት። እያየኝ እንዴ ምነው ሰላም ነው? ፊትሽ ላይ ጉድፍ አይቼ ሳላነሳልሽ ነው። አመሰግናለሁ። ሌላ ያልነገርኩ ነገር ሙሉማ ቤት በቁልምጫ ሰጠረኝ። ሙ ነው የምትለው አንተን? ሙ እሺ ሙ። ከዛ እንዴት ሆነ? ከዛ ሌላ የነገርከኝን ነገር በማድረግ እድሌ ለመሞከር ወሰንኩ እና ወዲያው እጇን ቀጨም አደረኩላት፣ አድርጌ መለስኩላት። እንዴ ምን ነው እንትን እጅሽን እንዳይደክምሽ ላሳርፍልሽ ብዬ ነው። ተወዛወዘ በጣም። ወይ ሙ የኔ ሐሳቢ ምን አይነት ሐሳቢ ሰው ነህ? እኔ እንዳንተ አይነት ሐሳቢ ሰው የለኝም። እጇን አየር ላይ ቀለብከው? አይ ሙሌ እንዲህ እስኪወርድ በጣም አትሳቅ በሴ። አያስቅም። እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ። እሺ በቃ ይቅርታ። እሺ ከዛ ምን ሆነ? ከዛማ እንደምንም ጥሬና ተጣጥሬ እንደምወዳት ልነግራት ስል ይኸውልሽ ሙሌ፣ ሌላ ያልነገርኩ ነገር ሙሉማ ቤትን በቁልምጫ ስጠራት ሙሌ ነው የምላት እናንተ እኔን እንደምትጠሩ እና በቃ ራሴን የጠራው ነው የሚመስለኝ። ኧረ ወይ ጥሩ ነው። እሺ ከዛስ? ከዛ አንድ የምነግርህ ነገር ነበረኝ። እኔም እኮ አንድ የምነግርሽ ነገር ነበር ሙሌ፣ ግን በቃ ሌዲስ ፈርስት። አንቺ ቅደሚ። ወይዬ እወዳለሁ። እወዳለሁ። ምን አለች? እወዳለሁ። ምን እወዳለሁ አለች? በእጅህ አስገብታታል ማለት ነው። ብራቮ ሙ ብራቮ። አቦ ሸማኔ ማለት ይሄ ነው። ታዲያ ምንድን ነው አልተሳካም የምትለኝ? ከዚህ በላይ ስኬት አለ እንዴ? እወድሃለሁ አለች እኮ። በስንቱ ታሪኩ አልተጠናቀቀም። ጥሩ እሺ ቀጥል። እሷ እወድሃለሁ ስትልህ አንተ ምን አልክ? በአምላክሽ እወድሃለሁ ስትልህ በአምላክሽ አልካት? በቃ በዛ ሰዓት በቃ ደንግጬ ስለነበረ ምን እንደማደርግ እንኳን አላውቀውም። ግን እሷ ምንም ይሄንንም ከቁብ አልቆጠረችውም። ፍቃን ያለፈችው። ከዛ በኋላ እንደውም ስንጫወት ነው የቆየነው። አንተን የመሰለ መልካም ተጫዋች ሰው በህይወቴ ሳላገኝ ቆየሁ። እንትን ከቤት ብዙም አልወጣም። ለዛ ይሆናል ያላገኘሽ። እኔም ጭንቀቴ እየለቀቀኝ መጣ። በጣም ደስ ብሎኝ ነበር። ግን ይህ ደስታዬ ለጥቂት ደቂቃ ብቻ ነበር የዘለቀው። ከሷ ማልጠብቀውን ትጠይቀኛለች ብዬ አልሜም አስቤም የማላቀውን ጥያቄ ጠየቀች። በቃ የእሷና የኔ ነገር መጨረሻ ሆነ። አይኗን ማየት አስጠላኝ። እንዲህ በቅጽበት እንድጠላት ያደረገ ምን ጥያቄ ጠይቃህ ነው? ምን ጠይቃህ ነው? ቶ ቤት መኪና አለህ ምናምን አለች? ጎልዲገር ጎልዲገር? ታዲያ ምንድነው ጎልዲገር? ወንዶችን ለሀብታቸው የሚጠጉ ሴቶች ጎልዲገር ይባላሉ። ኧረ እሷ እንደዛ አይነትም ሴት አይደለችም። እንደውም የራሷ ወርቅ ቤት ያላት የሀብታም ልጅ ነች። ታዲያ ሌላ ምን ጠየቀች? ለምንድን ነው ስራ የሌለ ስራ ፈተህ ለምንድን ነው የምታውደለድለው ብላ ጠየቀች? ኧረ በሴ እሷ እንደዚህ አይነት ነገር አላነሳችምም፣ አልጠየቀችኝም።
አልጠየቀችም? አዎ አይ የኔም ጥያቄ ስለነበር እግረ መንገድህን መልሰልኝ ልታውስ ብዬ ነበር። እሺ ምን አለች ታዲያ? ምን ጠየቀች? ምን ጠይቃህ ነው? ያለችኝም ብነግርህ አንተ ራስህ ሰው አታረጋት፣ ላይንህ ነው የምትጠየፋት። አረ በፈጠረ ንገረኝ። ኧረ ተው ንገረኝ ሙሌ። ወይ ቶ በቃ ቶ አትንገረኝ። አሃ አንተ እንደዚህ ባለጌ ናት እንዴ? ነው አይደል? እቺ ስንት ናት? እንኳንም ቀረችም። አየህ ካላማ ልታሰናክልህ እኮ ነው። መጣ ተጠቅማ ልትጥልህ። እንኳን ቀረችም ሙሌ፣ እንኳን ቀረችም። በስንቱ ምንድነው የምትለው? ያን ጉዳይ ነው ሳይገባ ቀርቶ ነው። አረ እሷ ምንን አሁን አንተ ከምትለው ጋር የሚገናኝ ምንም ነገር አላለች። ወይ ለምንድን ነው የምትቸኩለው? ምንድን ነው የሚያጣድፈው? የሆነውን እኔ እስከምነግርህ ለምንድን ነው የማትታገሰው? ለምንድን ነው እንዲህ በግምት የምታልቀው? በሴ አልነግረኛል። ንገረኛ። እሺ ንገረኝ። እኔ ዝም ልበል? ንገረኝ። ጥሩ። ለማንኛውም ጥሩ ጊዜ እያሳለፍን ነበር። ወይሙ በሳቅ ልገለኝ እኮ ነው። ይሄን ጨዋታን እኮ ነው የምወድልህ። እውነት ነው። ጨዋታና ትዳር እያደር ነው የሚሞቀው ይሉ ነበር አበው። ወይ አበው እንዲህ ብለው አበው እንዲያደርገው ትላለህ። አበው ግን ማን ናቸው? ምን ያገኛቸው ፈልጋለሁ። መቼ ነው የምታስተዋውቀኝ? አበው ማን ናቸው ትበለኝ? አበው ማን ናቸው? አይገርምም? ታዲያ አሁን ይሄ የሚያጣላ ነገር ነው? ምንድነው ዝም ብሎ በቀላል ነገር መጣላት? አበው ናቸው ቀላል ነገር? አንተም በስ ለአበው ያለኝን ትልቅ ቦታና ክብር እያወቅ የሚያጣላ ነገር ነው ወይ ትለኛለህ? በጣም ነው ማዝነው። ድጋሚ እንደዚህ አይነት ነገር ካፍ ከወጣ አንተንም ቢሆን አይንን ማየት አልፈልግም። ይቅርታ ሙሌ፣ ይቅርታ ረስቸው ነው። እና ታዲያ አንተ ምን አልካት? ምን እላታለሁ? ጥያት መጣዋ። የሚቆጨኝ እስከ ዛሬ ድረስ አበውን የማታውቅ ሴትን የልቤ አዳራሽ ውስጥ ማኖሬ። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። በሲ ይሩቴ እንዴት ዋላችሁ? ደህና ዋልሽ? ሙሌ ምን ነው? ምን እባክሽ ሙሌ የወደፊት ሚስቱ ልትሆን ከምትችለው ሙሌ ጋር በአበው ምክንያት ተጣሉ። አይገርምሽም? ምን በአበው ምክንያት? እንዴት? It's a long story ሂሩቴ። ታሪኩ ረጅም ነው ማለት ነው። ምን አለ እኔም እንደናንተ ቁርጥ ቀን በኖረኝና ለልጅ ልጆች የምነግረው ታሪክ በኖረኝ። ምንድነው ደግሞ ቁርጥ ቀን? እንትን ነው ያው ፍቅራችንን ለመጀመሪያ ጊዜ የተገላለጥንበት ቀን ቁርጥ ቀን ይባላል። እንዴ ታዲያ እኔ እናንተ እንደዛ አይነት ቀን ነበር እንዴ? በስ እንዴታ እንዴ በደንብ ነው እንዴ? በስዬ እኮ ነገረኝ። እንደ አቦ ሸማኔ እየተንጎማለለ ጸጉርሽን እየዳበሰ እጅሽን እየሳማ አይደለም እንዴ ፍቅሩን የገለጸልሽ? ወይ ምን አለ እንደናንተ አይነት ታሪክ በኖረኝ እዚህ አበውን ማታቅ ሴት ጋር ከሚያገናኝ። በሲ ወይ ሂሩቴ ምን ነግረው ነው? የነገርከውን አይነት ቀን አሳልፈናል እንዴ እናንተ? በደንብ ነው ሂሩቴ። ረስተሽው ይሆናል እንጂ ለመጀመሪያ ጊዜ ካፌ ተቀጣጥረን ፍቅራችንን የተገላለጥንበት ቀን እንዴት ረሳሽው? አይ በሲ እኔ እንደዛ አይነት ቀን በፍጹም ትዝ አይለኝም። መጀመሪያ ካፌ የተገናኘንበት ቀን እኮ የነበረው ታሪክ ሌላ ነው። በስዬ ቆይ እንደው ምንድነው የዛን ቀን የነበረውን ታሪክማ ላጫውተው ነው። አይደለም ነግሬዋለሁ እኮ ምንም አያረግለትም። በቃ ሰምቶታል እኮ ግድ የለም እንዴ የቁርጥ ቀን ታሪክ እንዴ ንገሪ። ይመሽብሃል። ግድ የለም እንዴ የት ሄዳለሁ? ቢመሽም እዚሁ አድራለሁ። ንገሪ ነው ልትይ እሺ ልንገረው እንዴ ንገሪ።
የዛን ቀንማ ምን ሆነ መሰለህ ሙሌ ወደቀ ከዛለ እንደምንም ከወደቀበት እንዴት እንደሆነ አላውቅም ፍስፍስ አድርገው ትንትን ብሎ ነበር ፍስፍስ አድርገው ሰጡኝ ደጋግፌ ሄጄ ወደ ቤት ወየኛ ቦሸማኔ የውሸት ታሪክ ነግረ እኔን ገፋፍተ ማጡስ ከተትከኝ አይደል ላረጋ ያሰብኩትን ነገርኩ ምን ባልወርቅ እኮ አረጋው ነበር እንዴ ቆይ እንጂ ታሪኩ መቻለቀ እንዴ ወደቀ አይደል እንዴ ከዚህ በኋላ ምን ታሪክ አለ እንዴ አሁን ገና ለልጅ ልጆች የምነግረው ታሪክ አገኘው ቆይ እንዴ ታሪኩ ገና መቻለቀልህና እስቲ ከዛል እንደምንም ፍስፍስ አድርጌ ወደ ቤት ወስጄ የተሰበረ እግሩ እስኪድን ድረስ መንከባከብ ጀመርኩኝ ከዛ እንዲ ያልን በስዬም እግሩን ተሻለው እኛም ሳናስበው ፍቅር ውስጥ ገባን ሽማግሌ ተላከ ተጋባን ወይ ምንድነው ወይ እንዴት ያሰብኩትን ባለማድረጌ እስካሁን ድረስ እንደሚቆጨኝ ታውቂያለሽ ወረበስ ምን አለ ባልወድቅ ምን አለ ከመወጣጠር እያየው ቢሄድ እኔም ብሎ አቦሸማኔ አንድ ነገር ልንገርህ በስዬ የዛን ቀን ባትወድቅ ኖሮ እኔ እናንተ በፍጹም አንጋባም ነበር እኔም እሻለልህም ነበር እንዴት ዛሽ ካፌ ሳትወድቅ ቀርተ አንተም ያሰብከውን ለማድረግ ብትሞክር አይሳካልህም ነበር እኔም እሻለልህ አትወጂኝም ነበር ማለት ነው ዛሽ ካፌ ድፍት እስክትልበት ቀን ድረስ አዎ በስዬ እኔ እኮ ድሮ ጉረኛ ነገር ነበር የምትመስለኝ እንደውም በጣም ታናድደኝ ነበር እውነቱን ለመናገር የዛን ቀን ዛሽ ካፌ ስትቀጥረኝ ሳልፈልግ ነበር የመጣሁት ከወደክ በኋላ ግን በስዬ አንተም ተሰበርክልኝ እኔም ማስተማሚ ለመሆን በቃው ሳስታምም ስንከባከበ ጸባይህን አወቅኩ እንዳሰብኩት ጉረኛ ሳይሆን ጨዋ ታማኝ ደግ ምስኪን ሰው እንደሆን ካወቅኩ የዛን ቀን ነው ይሄ ሰው ባሌ ይሆናል ብዬ ወሰንኩት ባልወድቅ ኖሮ አንጋባም ነበር ይገርማል እንኳንም ወደኩ እንኳንም ተሰበርኩ እንዴ በስዬ ለካ አንዳንድ ሰዎች መጥፎ ነገር ሲገጥማቸው ለበጎ ነው የሚሉት ለዚህ ነው ገና ወድቅልሻለሁ ድፍት ነው ምን ኧረ በስዬ ምን ወጣ አሁን ደግሞ የበለጠ አስቀናችሁ ወዴት ነው እስኪ አንድ ካፌ ዞር ብዬ ድሌ ለሞክራ ለምን የበስዬን ታሪክ ለመድገም ነው አቦሸማኔነት አልተሳካልኝም እስኪ ደግሞ ካፌ ሄጄ ወድቄ ተሰብሬ ድሌ ለሞክራ ሂሩቴ ምን ነው ልጁ እንዳትቀሰቅስብኝ ተኛ እንዴ ከራኔ ተኛልኝ ለራሱ ተኛ አዎ በስዬ ለማስተኛት ራሱ 2 ሰዓት ነው የፈጀብኝ አሁን ደግሞ ከነቃ ሌላ 2 ሰዓት ነው የሚወስድብኝ ድምጽ አይ ከተኛልሽማ አንድ ምነግርሽ ነገር ነበረኝ ምንድነው እሱ ይሄ ልጅ በመወለዱ ያገኘሁት አንድ ጥቅም ጥፋት ሳጠፋ ለሂሩቴ በነፃነት መናገር መቻሌ ሌላ ጊዜ እኮ ስለምጮህብኝ አልነግራትም ጥፋቱ ካለፈ ስለምትረሳው ችግር የለው በሰዓቱ ግን አውሬ ነው የምትሆንብኝ አውሬ
በፊት ስለማልነግራት ህሊናዬን ስለሚወቅሰኝ ማታ መተኛት እቸገር ነበር። አሁን ግን መፍትሄውን አግኝቻለሁ። ምንድነው የማደርገው? ልክ ህፃኑን ልታስተኛ ስትል ጠብቄ መንገር። በቃ እሱን ለማስተኛት ረጅም ሰዓት ስለምትደክም እሱ ፊት መጮኻችን አደፍርም። እኔም ጥፋቴን ተናዝዤ ያለ ህሊና ወቀሳ በሰላም እንቅልፌን ላሽ አባቴ። ይሩቴ በጣም ይቅርታ፣ ለሸክላ ሳህኑ በጣም ይቅርታ። በጣም የተሰማኝ አለፈ እኮ ተውኩት፣ ትቼዋለሁ። አንድ ያላለፈ ነገር አለ። ምንድን ነው ደግሞ? እኮ አንዳንዴ ምን ቀብጥ እንደሚያደርገኝ በስንቱ ምንድን ነው? አትናገርም እንዴ? እንትን ነው ይሄ። ባለፈው አንቺ ከመስሪያ ቤት ምስጉን ሰራተኛ ተብለሽ ተሸለምሽው ፎቶሽ፣ አንቺ ፎቶሽ ያለበት ማጉ የለም? ምን ፈልገው ነው? በፈልገው የታገኘዋለሁ አለ አይደል? ተቀምጦ ሰብሬዋለሁ። ምን አውቄ አይደለም። ምን ስታረግ የት አግኝተኸው? ይነሳል ትለኛለህ እንዴ? በስንቱ መልስ እንዳትመልስ። ምን ስታረግ የት አግኝተኸው? እኔ ልቀፋብህ ነው እንዴ የፈለከው አንተ? ሳህን ሰበርክ ዝም አልኩኝ። ማጉን በስንቱ ዝም በል ዝም በል። እሺ እንገናኛለን። እሺ በስንቱ እንገናኛለን። እሺ በጣም ይቅርታ። ዘርበል ከፊት ያሁን ካጠገቤ ዘርበልልኝ በስንቱ